ተመልካቾቼ በጣም ከበድ ያለ አደጋ ነው ይህ መኪና ያጋጠመው። አዲስ መኪና ነው 2021 ጁኪ። እንግዲህ እዚህ ላይ የምንመለከተው ምንድነው ፌንደሩ ከጥቅም ውጭ ሆኗል። ኮፈኑም እንደዚሁ ፍሮንት ባምፐር ወይንም ፓራውልት በከፊል የፓራውልት ሰፖርቱ ጭራሽ አሁን እዚህ ላይ አይታየኝም። ስንፈታውናል። በሩም ራሱ ያንዳንዱ ይህ በር እንግዲህ የሚቀጠቀጥ አይነት ደረጃ ላይ አይደለም ያለው። ስለዚህ ይህን በር ከባድ አደጋ አለው። እዚህም ላይ ያለው ከበሩ በሯል። ሌላ ምንድነው እዚህም አካባቢ መጥቷል። ወደ ኋላ በር መጥቷል። የኋላ በሩ ያው መስተካከል ይችላል። መቀየሪያን ያህል አይፈልግም። ይችም አካባቢ እንግዲህ ፕሮፌሽናል ባትላሜራ ስላለን እሱ ያቃናታል። ምክንያቱም ይሄን መቀየርም ራሱ ሌላ አስል ነው የሚሆነው። ስለዚህ ይሄንን አለ መቀየር ይቻላል። በር አይቀየርም። የኋላ በር ነው ማለት ነው። የፊት በር ግን በተሳፋሪ ሳይድ ያለው የቀኝ የምንለው በጣም ከባድ አደጋ ደርሷል። ስፖኪዮ ላይ ስንሄድ ደግሞ ተርፏል። ያው ተርፏል ስፖኪዮ። ያው የተወሰኑ ክፍተቶች ምናምኖች አሉ፣ እነሱ አጀስት ይደረጋሉ። ሌላ ምንድነው ሄድላምፑ ተሰንጥቋል ግን አልረገፈም። እንግዲህ ደግሞ በምንፈታታበት ሰዓት የሚሆነውን ነገር እናያለን። እዚሁ አካባቢ ላይ ለመጠቀም ግን ያው የመገዛቱ ለመኪናው ስለማይመጥን ያው መገዛቱ አይቀርም። ኮፈንም ተገዥ ወይንም ተቀያሪ ነው የሚሆነው። እንግዲህ ተመልካቾቻችን ይህንን መኪና ሁሉንም ፓርቶች በምናይበት ጊዜ ወደ ኒያላ ሞተርስ ላይ እቃው አልተገኘም። ስለዚህ ወደ ዱባይ ነው እንግዲህ ያመራ ነው። ወደ ዱባይ ደግሞ ያመራ ነው ምንድነው በስልክ ማለት ነው። እንግዲህ ዱባይም ላይ ገና እቃው አልተገኘችም። እንግዲህ አሁን ደግሞ የት እንደምንፈልገው ማናቀም። እንግዲህ ተመልካቾቻችን አንዳንዴ መኪና በምንገዛበት ጊዜ በጣም ሊያምረን ወይንም ሊኖር ይችላል። ግን አንደኛ ከዚህ ከኛ ሀገር ከሎካል ማርኬት ባሻገር እንግዲህ ዱባይም ላይ የሚጠፋ መኪናዎች አሉና እንግዲህ ተመልካቾች መኪና በምትገዙበት ሰዓት ምን አይነት መኪና የእቃ አቬለብል ነው አይደለም የሚለውንም ታሳቢ አድርገን ብንገዛ የሚለው ላይ ነው እንግዲህ አሁን ዛሬ ማስተማር የምፈልገው። ምክንያቱም አሁን ይህ መኪና አንድ መኪና ብቻ ያለው ሰው ከሆነ የዚህ ፓርት እስከሚገዛ እንደገና ደግሞ ለኢንሹራንሶቻችንም ለኛም ለራሳችን ትልቅ ፈተና ነው የሚሆነውና በምንገዛበት ጊዜ መኪና በምንመርጥበት ጊዜ ያማረንን ወይንም ምንመኘውን ሁሉ ገዝተን መንዳት እኛ ሀገር ላይ አንችልም ማለት ነው። ምክንያቱም ዱባይም ስላልተገኘ ማለት ነው ይሄ እቃ።
እሺ ተመልካቾቻችን ይሄ መኪና እዚህ ደረጃ ላይ ደርሷል። አሁን ያለውን ደረጃ ለእናንተ ለማስረዳት ከዚህ እንጀምራለን። እሺኛው ቀለል ያለ ስራ ስለነበረች ባለችበት አልቃለች። የኛው በር በጣም እና የኮፈን የነበረው ጉዳት ከፍ ያለ ነበርና እነሱ ነው ለማስተካከል ያው ባለበት አምቢያንስ የመኪና 50 በመቶ ደረጃ ደርሷል። እዚህ ጋር የማጠፊያ ችግር አለበት። ይህን የማጠፊያ ችግር ደግሞ ለማስተካከል ያው እየለካን አው ያወረድን ነው። እዚህ ጋር የባይደን አስተካክለናል። አሁን እንደገና ድጋሚ ደግሞ እቺን ማጠፊያና ኮፈን አውርደን በዚህ በኩል እዚህ ጋር ከዛኛው ወደዚህ ሲመጣ በዚህ ሳይድ ይሄን እንደዚህ አይነት ክፍተት እንጥቷል። የኛውን ክፍተት ደግሞ በዛ በኩል ማጠፊያው ላይ ማጠፊያ የሚባለው እዚህ ጋር ማለት ነው። እዚህ ጋር የነበረው ምት ወደዛ ስለነበረ እኛውን ትንሽ ሳብ እናደርገውና ወደ ውጭ እዚህ ጋር ሳብ እናደርገውና በዛ በኩል ያለውን ክፍተት ቅድም ያሳየዋችሁን እናስተካክላለን። ተረፈ መብራት ላይ ነው። መብራት አይተናል፣ ቆንጆ ነው። ሳፖርቱ ያው አልተገኘም። ሳፖርቱን ደግሞ ባለበት እናስተካክልና ያለውን ሳፖርቱ በእንደዛ አይነት መልኩ እናስተካክላለን። ይሄንን ሌላው ምንድነው ይሄ በር የማጠፊያ ችግር አለበት። እዚህ ጋር መደብ የማጠፊያ ችግር አለበት። ይሄኛው የሚታሰርበት ማጠፊያ ቢሰጥ እሱን ከቋሚው ጋር ወደ ውጭ እንወጥራለን። እንደዚህ ቪዲዮ ሞተር ያስገብተን ወደ ውጭ እንወጥራለን። ላው እዚህ ያለ ነፋስ ይሄ ቆንጆ ነው። እኛ ቆንጆ መጥቶልና ነገር ግን ይሄ በር በሚከፈትበት ሰዓት ያዝ የማድረግ ስላለ እነዚህ እናስተካክላለን። ሌላው የፍረፋንጎ ነው። የፍረፋንጎ በሚቀየር ነበር ብለናቸው የነበረው አልተገኘም። ያው በመሰራት ይዘነዋል። ቆንጆ አድርገን ለቻክ የሚደርስ ደረጃ አድርገን ንፋሶቹ ምናምን አስተካክለን ፓራውል ሰፖርቶችን አስተካክለን ተመልሰን እንገናኛለን። ተመልካቾቻችን እንግዲህ እዚህ መኪና ላይ የሚፈቱ ፓርቶች አብረን እናያለን።
እዚህ መኪና ላይ የኋላው ኮፈን ማርኮች አሉ። ማርኮች ይነሳሉ። የበር እጀታ አለ። እጀታዎች ይነሳሉ እና ደግሞ እንደዚሁም የፓራውልቱም ተጎድቷል። የፓራውልት የውስጡ መደብ ማለት የሚታሰርበት ስለተጣመመ እሱንም ለማቃናት እንደዚሁም ደግሞ አንዳንድ እዚህ ጋር የተገጫጨ ነገር አለ። ይሄ እንዲስተካከልና ፋይበር የሚደረጉ ፓርቶች አሉ የተጣመሙ እና እነሱ ለመስራት ይሄኛው ፓራውልት ይወርዳል ማለት ነው። በተጨማሪ ደግሞ እዚህ ጋር የተሰባበረ ኪስ አለ እና እዚህ ውስጥ አንዳንድ ተጨማሪ አዲሽናል ኪስ ነው። እዚህ ኪስ ላይ ደግሞ የምታዩት ፓርት ተሰባብሯል። ይህ ፋይበር ስለሚሰራ ይህንን ደግሞ ሙሉ ለሙሉ እናወጣለን ማለት ነው እና ደግሞ እዚህ ጋር ይህንን ከቨር ሙሉ ለሙሉ እናወርደውና ፋይበር አድርገን የሚስተካከሉ ነገሮች ፓራውልቱም ላይ እዚህ ጋርም ያሉትን አድርገን እንሰራለን ማለት ነው። እንግዲህ ከስራው ጋር አብራችሁ ነው። ተመልካቾቼ እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። እስከ ሳምንት ይስጠን ሀያት